ስርዓት ለዓለም በምንድን ነበር የኦሮሞ ያባገዳ ለዓለም ምሳሌ ነው? ኦሮሞ ባይዜ ከኢየሱስ ክርስቶስ ልደት በፊት ፎር ኢንፎርሜሽን ከኢየሱስ ክርስቶስ ልደት በፊት በገዳ ስርዓት ይተዳደር ነበር። ገዳ ማለት ምን? ባይዜ ሪሰርች አንድ ገዳ ማለት ነው። በደንብ አውቃለሁ፣ በደንብ ምንም ማለት ነው እኮ ልንገራ። ገዳ ማለት እኮ እስኪ የትኛው ላይ እስኪ አሁን ለምሳሌ አሁን አንተ እያልከኝ ያለኸው ለዓለማት ምሳሌ ከሆነ ለዓለም ዲሞክራሲን ያስተማረ ከሆነ ይሄ ባይዜ ከፈለክ ጉግል ላይ አሁን ግባና ዋት ኢዝ ገዳ ሲስተም ብለህ ሰርች አድርግ። አሁን ላለው ዲሞክራሲ እስከዳም የገዳ ሲስተምን አይውልክ ገዳ ሲስተም የሰሜናውያን ስልጣኔ አጼ ሚኒሊክ በአጼ ሚኒሊክ ለምሳሌ ይሄ አባገዳ የምትለው ባህልና ትሩፍታ ጠብቀው ዛሬ ሊደርስ ያደረጉት አጼ ሚኒሊክ ናቸው። ይሄን ታምናለህ አይደል? አጼ ሚኒሊክ መሆናቸውን አባገዳ ስማ ቃላት አጠቃቀምን ተጠንቀቅ። በጣም ኖ ምን አይደለም በደንብ ነግረህ ነገር ይሄን ነገር ግዙ ተጠብቆ እንዲኖር ያደረጉት አንደበት የተገራ መሆን አለበት ስታወራ። በጣም ስነ ስርዓት ያስፈልጋል። አሁን አባገዳ በጣም ትልቅ ስም ነው። አባገዳ የምትለው ነው የምትለው አባገዳ ስታወራው ራሱ አባገዳ ብለህ ነው የምታወራው። አባገዳ ኦኬ። አዳምጥ። ንጉስ ማለት የሰው ልጆች ስልጣኔና እውቀት ትንሽ በነበረ ሰዓት ለአንድ ግለሰብ ወይም አቅም ያለው አንድ ግለሰብ ሰዎች ላይ ተሹሞ የእግዚአብሔርን አይነት ስልጣን አግኝቶ የፈለገውን የሚያደርግበት ስርዓት። የሰው ልጆች ስልጣኔ በጣም በጠበበ ሰዓት የሰው ልጅ ሰውን እንደ ባሪያ በሚነግድበት ሰዓት የነበረ ስርዓት ነው የንጉስ ስርዓት። ለአንድ ግለሰብ የእግዚአብሔርን አይነት ስልጣን ያቁባት የባራ ንግድ ተጠሪ አንድ እቺን እዚሽ ላይ አብራራ። እውቀት ሲወራ ለምንድን ነው አሁን እኔ ጀነራል እስከ 6 መማርን እንድጠራጠር የሚያደርገኝ? እውቀት ሲወራ ትደነግጣለህ። እስኪ ተረጋጋ። መገንባረ ተቆሳተረ ቀስ በል እንጂ ቃል መልስልኝ። አሁን ለምሳሌ እንዳንተ ምህር እንዳንተ አስተማሪ አሁን ወቅቱንና ለውጡን ምክንያት በማድረግ ባርነት ማለት ምን ማለት ነው? ጥሩ ጥያቄ ነው። ለምሳሌ በዚህ በነጮቹ ጥቁሮችን እንደ ባሪያ እስከ መሻሻት ደርሰው ነበር ሳይሆን ይሸጡ ይለውጡ ነበር። እስከዛ ደርሰው ነበር። እሱ ነው ባርነት። በዛ ዘመን ዓለም በዛው በድድብና ወቅት ነበር ንግስና ምናምን ያለው። አሁን ዓለም ግን እግዚአብሔር ለሰው ልጆች ዘመኑን የሚመጥን እውቀት ይሰጣል። ሰዎች አሁን የደረሱበት የአስተሳሰብና በአሁን ጊዜ ባርነት የለም ብለህ ታምናለህ? ኦፍኮርስ የለም። መልኩን ቀይሮ ሊኖር ይችላል። እስኪ ጥያቄ እስኪ አሁን የተማርከውን ነገር ትንሽ አካፍለን እስኪ። እንዴት ነው ያንተ የትምህርት ስነት ነው? በምን ጉዳይ ላይ? እውቀት አንጻራዊ ነው። ስለ ስነ ተዋልዶ ስለ ስነ ተዋልዶ አልተማርኩም። አየው ትምህርት ቤት በለል። እሺ ማን ነበር አስተማሪ? እንዳልኩን የራሴን ያስተማርኩት። ለምሳሌ አንተ እስከ ስንተኛ ክፍል ላይ ተማርከው? አይ ዘልቃል። እስከ 6 ጌር ዘልቃል። እናንተ አካባቢ እስከ 2 እስከ 4 ነው ትምህርት። አይ እኮ ታጠቅ ስትለኝ 6 ራሱ የደረስካል መሰለኝ። ታዲያ እንዴት ነው እስከ 6 ተምረህ እንዴት ታጠቅ ትላለህ? በዚህ ዘመን ምንድን ነው የምታጠቀው? ፓንት ነው ሱሪ? አይ ታጠቅ ምንድን ነው ግን? ታጠቅ ምንድን ነው? ስም እኮ ነው፣ የሰው ስም ነው ታጠቅ። እንደዛ እኔ ደግሞ እኮ መሳሪያ ታጠቅ እያልከኝ መስሎኝ ነው። ሽዋልሽው ያቅፈኛል ብለሽ ራሴ አደርሽው ነገር ሰው ሱሪ እስኪ ለምሳሌ ታጠቅ የሚባል የሰው ስም የለም? ለምንድን ነው ታብታብ ታጠቅ የሚባል አንድ አብሮ አሸንፊያለሁ። ለምን ቶሎ አጠፋው እንዴ? አላሸነፍክም።
እንዴ ለውጡ ባመቻቸልኝ እድል እኮ ነው ያሸነፍኩት አይደል እንዴ? ለምንድን ነው ይሄ ሁሉ ለውጡን ክሬዲት ለማሳጣት ነው ቶሎ ያጠፋው? ሁልጊዜ ባሬራ ትበያለሽ ወይ? አንዳንድ ቀን እንኳ ወጣት ያላገረሽ። እሺ ባለ ለውጥ የት ለውጡ ገብስ በባቃሎ ለውጡ እንዴት ነው ወንበሩ? ደልታና ገና ማለት ጋይስ ታታሩ ቅጣት በስንት ነው እንቀጣ? ትቀጣለህ? አዎ አንተም ትቀጣለህ። ኦኬ ቤተሰብ ሼር አድርጎ። ኦኬ በቃ ለምንድን ነው ታብታብ ኮፒ ሊንክ አድርጉ ቤተሰብ። ይሄ ብትሩን ስላነሳው ነው ቅጣት ሰጥቶ ጋይስ ደብታብ ጋይስ ታብታብ ሼር አድርጉ። ታብታብ ሼር። እስኪ ጥያቄ ከጠቅላላ እውቀት ጋይስ ወጂን ተበቻ እንጀራ ሚቲማ እንጀራ። እሺ ከጠቅላላ እውቀት ሌትስ ጎ። አንድ ወንድ ልጅ ስመተ ወሲብ ቢያጋጥመው በምን አይነት አድርጎ ራሱን መተካት ይችላል? ስሜተ ወሲብ የስሜተ ወሲብ አደጋ ቢያጋጥመው በአሁን ለምሳሌ ባንተ በለውጥ አስተሳሰብ ለምሳሌ አሁን እኔ ሁለተኛ ቋንቋ የሆነው አማርኛ ሳስተካክል አሁን ትክክል ነው? ሁለተኛ ቋንቋ ነው እንዴ? እና ሁለተኛ ቋንቋ የሆነው እኮ እኔ ቅኔ እየዘረፍኩ ነው። አንተ ከአንተ በልጬ በአማርኛ። አረ ምንድን ነው በለጥከኝ እንዴ? እና እኔ ከአንተ የተሻለ አማርኛ እያወራሁ እኮ ነው። አረ በዚህ እንኳን ተሻለ አንተ እንዴ እኮ እያወራህ ነው። ችግሩ እየሰማህ ለመሆኑ ነው። ልዩነቱ መስማት ላይ ነው። ምንድን ነው እንዴ? መስማትና ማውራት ይለያያል። አራት አባ ቤተሰብ መስማትና ማውራት ይለያያል። ብዙ ጊዜ አራት አበባ ስትፈልግ ትነግራቸዋለህ አንተ? አልነግራቸውም፣ በጥቅሻ ነው። እኔ አሁን አልነገርኳቸውም፣ ሞልተውታል። አንተ አራት አበባ ልካቸው አስፈላጊ ነበር ምን ነገር? ንጉስ ፊት ነህ። እኔ ጋር ሆነህ ካልሰጡህማ ማንም ሰው ጋር ሆነህ አይሰጥም። ይሄን ማወቅ አለ። እኔ ፊት ሆነህ ካልሰጡህ እኔ ፊት ሆነህ ንጉስ ነገር ደግሞ ትወዳላችሁ። ምንድን ነው ከንግስና ጋር ንጉስ ምናምን? ፍጥረታችን ተሰጥቶ ነው። ከላይኛው በዚህ ዘመን አሁን ንጉስ ምናምን ከባድ እኮ ነው። አሁን ዘመኑ እኮ ነው ሄደው። አሁን ያንደኛው ክፍለ ዘመን ምን አናደደ ንጉስ ምናምን ብዙም እኮ እንትን እኮ ነው አሁን ዘመኑ። አይመችም ለንጉስ ነው። እንዴት ለምን አይመችም? አይ ንጉስ ምናምን አይሆንማ እንትን ነው። እስኪ አብራራ። ዋት ንጉስ እንዴት ነው እንጂ እንዳታለቀስ ማለት ንጉስ ማለት ንጉስ ማለት የሰው ልጆች ስልጣኔና እውቀት ትንሽ በነበረ ሰዓት ለአንድ ግለሰብ ወይም አቅም ያለው አንድ ግለሰብ ሰዎች ላይ ተሹሞ የእግዚአብሔርን አይነት ስልጣን አግኝቶ የፈለገውን የሚያደርግበት ስርዓት። የሰው ልጆች ስልጣኔ በጣም በጠበበ ሰዓት የሰው ልጅ ሰውን እንደ ባሪያ በሚነግድበት ሰዓት የነበረ ስርዓት ነው የንጉስ ስርዓት። ለአንድ ግለሰብ የእግዚአብሔርን አይነት ስልጣን አንድ ያቁባት የባሪያ ንግድ ተጠሪ አንድ ይችን እዚች ላይ አብራራ። እውቀት ሲወራ ለምንድን ነው አሁን እኔ ጀነራል እስከ 6 መማርን እንድጠራጠር የሚያደርገኝ? እውቀት ሲወራ ትደነግጣለህ። እስኪ ተረጋጋ። መገንባረ ተቆሳተረ ቀስ በል እንጂ ቃል መልስልኝ። አሁን ለምሳሌ እንዳንተ ምህር እንዳታስተማሪ አሁን ወቅቱንና ለውጡን ምክንያት በማድረግ ስለ ባርነት ያነሳው ነገር አለ። ባርነት ማለት ምን ማለት ነው? ጥሩ ጥያቄ ነው። ለምሳሌ በዚህ በነጮቹ ጥቁሮችን እንደ ባሪያ እስከ መሻሻት ደርሰው ነበር ሳይሆን ይሸጡ ይለውጡ ነበር። እስከዛ ደርሰው ነበር። እሱ ነው ባርነት። በዛ ዘመን ዓለም በዛው በድድብና ወቅት ነበር ንግስና ምናምን ያለው። አሁን ዓለም ግን እግዚአብሔር ለሰው ልጆች ዘመኑን የሚመጥን እውቀት ይሰጣል። ሰዎች አሁን የደረሱበት የአስተሳሰብና በአሁን ጊዜ የለም ብለህ ታምናለህ? ኦፍኮርስ የለም። መልኩን ቀይሮ ሊኖር ይችላል። አንድ ነገር ልንገርህ ጀነራል፣ መልኩን አሳምሮ በባርነት ውስጥ ነኝ ብለህ ታምናለህ አንተ? እኔ አላውቅም። እንደኔ እንደ ግለሰብ አንተ አሁን በዚህ ሰዓት አንድ ነገር ልንገርህ፣
ወደፊት አንተ በዚህ ሰዓት ላንተም ወደፊት የሚጠቅም ነገር ነው። እኔ አሁን በአሁን ሰዓት ላይ ከድሮ በበለጠ ድሮ በጉልበትና በጅራፍ በግልምጫ ነበረ ባርነት፣ እንደዚህ ዳይሬክትሊ ፊት ለፊት የሆነ በቃ አንተ እና ተብሎ ነበር አይደለ? አሁን ደግሞ ቅባትና ቅመም ያለው ሆኖ በተለያየ መንገድ ሀገርህ እንድጠላ ለእናንተ በእነሱ አመለካከት እንድታስብ ስልጣኔን ለውጥን የእነሱን መንገድ ተከታይ እንድትሆን ቁንጣ ለብሰህ የሰለጠንክ እንድትወስን በእንግሊዝኛ አውርተህ አራዳ ይሁንክ የተቀየርክ እንዲመስል አድርገው ባርነትን በሚገባ ከድሮ በበለጠ መልክ ቀይሮ ሊኖር ይችላል አይደለም አለ ብለህ ነው ደግሞ ሲስተማቲክ ባርነት። አሁን አንተ ግን ባርነት ውስጥ ነኝ ብለህ ታስባለህ? ሁኔም አላውቅም፣ ወደፊትም አልሆንም፣ ላለመሆንም እየተዋጋሁ ነው። እኔ በራሱ ውጊያ ላይ እየተዋጋህ ነው። ምን አይነት ውጊያ ነው? የትጥቅ ነው? ያስተሳሰብ ነው? ያስተሳሰብም የተለያየ ማንኛውንም ነገር በማንኛውም ነገር ከባርነት ከዚህ በፊት ለምሳሌ ቅድም የጠቀስከውን አለ ትምህርት በሌለበት ሰዓት ለምሳሌ ንጉስነት የሚባለው አባባል ለአንተ ላይ ወይም ለእኔ ላይ ወይም ለአንዱ ለሴቱ ለወንዱ እንዲሁም ደግሞ ጠቅለል አድርጌ ለኢትዮጵያን ብሔር ብሔረሰቦች አይደለም ንግስና ንጉስ የሚባለው አገላለጽ ይሄ የትኛውም ሰመና የኢትዮጵያን ማህበረሰብ በተፈጥሮ የራሱ የሆነ ሀገር፣ የራሱ የሆነ ባህል፣ የራሱ የሆነ ቱርፋ፣ የራሱ የሆነ ቅኔ፣ የራሱ እውቀት፣ የራሱ የሆነ ሀብት ንብረት ያለው ማህበረሰብ ነው። ከየትኛውም ዓለም ስልጣኔ በፊት ኢትዮጵያ የብዙ ባለቤት ነች። ያቺ የብዙ ባለቤት የሆነች ኢትዮጵያ ዓለም ባልሰለጠነ ዓለም ባልተማረ ሰዓት ለዓለማቶች ስልጣኔን መኖርን ህግን የመኖር ሰውን ሰው ማክበር ለምሳሌ ነጭ ከለር ያለው ሰው በቁም አደባባይ ላይ አስፋልት ዳር በገመድ አስረው እንደዚህ የፊትኛ አስረው በጥቁሮች ቁጭ ብለው ይዝናኑ ነበረ። ነጮች ያዙ ነበር እንደፈለጉ የሰው ልጅ እንደ ፍየል እንደ በግ የሰው ልጅ እንደ ፊት ለፊት ይሸጡ ነበር በአውራ ተራራ ነጮች ያደርጉ ነበር። እሺ ያደርጉ ነበረ። ያን ድርጊት ኢትዮጵያውያኖች ላይ ማድረግ አልቻሉም። በጦርነት ተሸነፉ። አድዋ ላይ በጦርነትም ተሸነፉ። ይኸውልህ አሁን አድዋ የሚባለው ስያሜ ለምሳሌ አድዋን ስትወስድ ወይ ለአማራ ወይ ለኦሮሞ ወይ ለትግሬ ለኢትዮጵያ ዛሬ ይሄ ከፋፍለው በ30 ዓመት የመጣ የዳቦ ስም ስያጭ በዛን ዘመን የአድዋ ጦርነት በነበረ ሰዓት ኦሮሞ፣ ትግሬ፣ ክልል ገሌመሌ የሚባል ነገር አልነበረም። ይህን ታውቃለህ በደንብ። በእኔና በአንተ እድሜ ውስጥ ነው የመጣ ይሄ የክልል ጭዌ የክልል ጨዋታ። ኢትዮጵያ የምትባል ሀገርም ፎር ኢንፎርሜሽን አሁን አለች የምትባለው ኢትዮጵያ ሀገርም ከተመሰረተች 100 ምናምን ዓመቷ ነው። ከዛ በፊትም አሁን አንተ እንደተለው ኢትዮጵያ ይኸውልህ ከተመሰረተች ኢትዮጵያ የምትባለው ሀገር 100 ምናምን ዓመቷ አይደለም። እኔ አንድ ነገር የምነግርህ ስሟ ሲገኝ ወደ አንድ ሆና አንድ ነገር ላስቀምጥ። ለምሳሌ ከዚህ ጀምረህ አንተ ሀሳብ ትሰጣለህ። አንተ ብቻ አይደለም የምታወራው። ቆይ እኔ እችን ነገር ልስጥህና በዛ ያንተን አሁን አንተ ያለህን አገነዛዘብ ለእኔ ታስረዳኛለህ፣ ሰዎችም ይረዱሃል። እኔ አሁን አንድ የምነግርህ ነገር ለምሳሌ ኢትዮጵያ ከዚህ በፊት በጎበዝ አለቃ ትመራ ነበረ። የጎበዝ አለቃ ለምሳሌ ኦሮሞውም በኦሮሞኛ ቋንቋ ተናጋሪ በገዳ፣ አማራውም በአማራ ንጉሳውያን፣ ጉራጌውም በጉራጌ ንጉሳውያን በየአንዳንዱ በንጉሳውያኖች ኢትዮጵያ ይተዳደሩ ነበረ፣ አንዱ ለአንዱ ግብር በመገበር። ይሄን ሁላችንም እናውቃለን። ከአጼ ሚኒሊክ በኋላ ከአጼ ሚኒሊክ በፊት በአጼ ኃይለ ሥላሴ በአጼ ዮሐንስ ጋር በነበረ ሰዓት ሙስሊሞች፣ ክርስቲያኖች የሃይማኖት ጦርነትም ሁሉ ነበረ። ያንን ነገር እሳቸው እንድታወራው ነው። ኢትዮጵያ ሀገር አንድ ላይ ሆና በአንድ አስተዳደር በአንድ መንግስት ስር ትተዳደር አያረጋችሁ ይነግርህ እኮ ይሄን ነገር እኮ ላመጣልህ ነው። ይኸውልህ ወንድሜ አዳምጠኝ። ይሄን ነገር እኔ ላመጣልህ ነው። በዛ ላይ ትሄዳለህ። ለምሳሌ ኢትዮጵያ ከዚህ በፊት ወደ አንድ ሁና እንጂ ኢትዮጵያ ከተመሰረተች የሚባለው ነገር አግባብ አይደለም። 100 ምናምን ዓመቷ አይደለም ኢትዮጵያ የምትባል ሀገር መኖር ከጀመረች። አሁን በአጼ ሚኒሊክ አማካኝነት በተለያየ ቦታ የነበሩ ንጉሳውያኖችን ወደ አንድ በማምጣት በጥበብ ሃይማኖት ጦርነት የነበሩ ነገሮችን በማግባባት ወደ አንድ ኢትዮጵያ ሆነው ከብዙ አጼዎች ኢትዮጵያን ገዝተዋል። ነገር ግን ኢትዮጵያን አንድ አድርጎ የመሩ አጼ ሚኒሊክ ናቸው። አንድ ነገር ልንገርህ
ለምሳሌ አንድ ጥያቄ ልጠይቅህ። አሁን ኢትዮጵያ የምትባል ሀገር አለች፣ ኢጅፕት፣ ጅቡቲ የምትባል ሀገር አለች፣ ኢስት አፍሪካ በአጠቃላይ አለ። ለምሳሌ አብይ የሚባል ንጉሥ ዛሬ ተነስቶ ሁሉንም ጅቡቲን ምናምን አነጋግሮ ኢስት አፍሪካን ሙሉ አንድ አድርጎ ኢስት አፍሪካ የምትባል ሀገር ቢመሰርት የዛሬ 50 ዓመት ኢስት አፍሪካ ከተመሰረተች 50 ዓመቷ ነው። ከዛ በፊት ኢስት አፍሪካ ነበረች፣ ግን የተለያዩ መንግስቶች ነበሩ። ገብቶሃል አይደል? የኢትዮጵያም ዘስለም ሺት ነው። ኢትዮጵያ የምትባል አሁን ያለችው ኢትዮጵያ ቅርጿ ነበረ፣ ግን በአንድ መንግስት በአንድ አስተዳደር ስር ትተዳደር አልነበረም። አለቀ። በዛ በኩል ሰሜን አካባቢ የእናንተ አካባቢ አቢሲኒያ የሚባል ሀገር መስርተዋል ከ8,000 ዓመት በፊት። ኦሮሞ እዚህ ጋር የራሱን የገዳ ስርዓት ለዓለም ዲሞክራሲ ሲምቦል ነው የሚባለውን የገዳ ስርዓት ራሱ መስርቶ ራሱ በገዳ ስርዓት በዲፕሎማሲያዊ መንገድ በዲሞክራሲ በ8 ዓመት የስልጣን ገደብ ራሱን ያስተዳድር ነበር። አሁን የምናወራት ኢትዮጵያ ዘመናዊ ኢትዮጵያ ከተመሰረተች 100 ምናምን ዓመት ታሪክ ነው ያላት። የተሳሳተ ነገር ነው። በምን እስቲ ንገረኝ። ከዛ በፊት 100 ምናምን ዓመት በፊት በየትኛው በምኑ ነበር ያን ጊዜ ገዳ ስርዓት ለዓለም በምንድን ነበር የኦሮሞ የአባ ገዳ ለዓለም ምሳሌ ኦሮሞ ባይዜ ከኢየሱስ ክርስቶስ ልደት በፊት ፎር ኢንፎርሜሽን ከኢየሱስ ክርስቶስ ልደት በፊት በገዳ ስርዓት ይተዳደር ነበር። ገዳ ማለት ምን? ባይዜ ሪሰርች አንብብ። ገዳ ማለት በደንብ አውቃለሁ፣ በደንብ ምንም ማነበው እኮ ልንገራ። ገዳ ማለት እኮ እስኪ የትኛው ላይ እስኪ አሁን ለምሳሌ አሁን አንተ እያልከኝ ያለኸው ለዓለማት ምሳሌ ከሆነ ለዓለም ዲሞክራሲን ያስተማረ ከሆነ ይሄ ባይዜ ከፈለክ ጎግል ላይ አሁን ግባና ዋት ኢዝ ገዳ ሲስተም ብለህ ሰርች አድርግ። አሁን ላለው ዲሞክራሲ እስካዳም የገዳ ሲስተምን ይኸውልህ፣ ገዳ ሲስተም የሰሜናውያን ስልጣኔ በአፄ ሚኒሊክ ለምሳሌ ይሄ አባገዳ የምትለው ባህልና ትሩፍታ ጠብቀው ዛሬ እንዲደርስ ያደረጉት አፄ ሚኒሊክ ናቸው። ይሄን ታምናለህ አይደል? አፄ ሚኒሊክ መሆናቸውን አባገዳ ስማ፣ ቃላት አጠቃቀምን ተጠንቀቅ። በጣም ኖ ምን አይደለም ምን የምነግርህ ነገር ይሄን ነገር ግዙ ተጠብቆ እንዲኖር ያደረጉት አንደበት የተገራ መሆን አለበት ስታወራ። በጣም ስነ ስርዓት ያስፈልጋል። አሁን አባገዳ በጣም ትልቅ ስም ነው። አባገዳ የምትለው ነው የምትለው አባገዳ ስታወራው ራሱ አባገዳ ብለህ ነው የምታወራው። አባገዳ ኦኬ። አዳም ይሄን አባገዳ ባህልና ትሩፋት እንዲጠበቅ የሰሜኑን ስልጣኔ ወደ አዲስ አበባ አንጥተው አዲስ አበባ የምትባልን ከተማ በመቆርቆር ኦሮሞ ዛሬ እንዲደርስ ያደረጉት ሚኒሊክ መሆናቸውን ታውቃለህ? ኧረ እባክህ አዋ እውነትህን ነው? አዎ። በአባገዳ ስርዓት የትኛው ከተማ ተመስርቷል? ምን አድርጋችኋል? ምን አስቀምጣችኋል? በአባገዳ ስርዓት ለሀገርም ሆነ ለሕዝብ የሚጠቅም ምን የተደረገ ነገር አለ? አሁን ብዙ ማውራት የማልፈልገው ነገር ተቀበለው ስለሆነ አይደለም እመን ለምን ታውቃለህ? የሰሜኑን ስልጣኔ አዳምጠኛ እንዴ የሰሜኑን ስልጣኔ እርስ በርስ ከመጨቋቆን እርስ በርስ ከመሸጣት አቁመው አዳምጠኛ በደንብ አንደ ሚውት አድርጌያለሁ። ስለማትሰማኝ ሚውት አድርጌያለሁ። ሚውት አድርጌያለሁ። አታ ገርማሙ ቶለፎን አደረገው ኩታማ ኩታ ጃተን በረዴና እንጀሌ በር ግልጽ ነጥ ይበይ እስከ 6ኛ ክፍል የተማርኩት ብሎኛል። እኔ ግን ያው ምንም ቢሆን ሰው ይገባዋል፣ እስከ 6ም ቢሆን ሰው ይገባዋል ብዬ ቤኩምሳን ኢላፊላሜና ናዝረንዴራ በቃ ምስጢሬት ጎዳሜ ወይነቲማ ራቹ ጥሩ አብራራቴ ወርጀተን ኮልፊቱ ለኪ ራቹ ኮኛት ኛተምቴን ኛንቺስቴ ወርጀተን ይሞንቦስ ኩይክ ፖሊም ባሳ ራቹን ከየ ስሪት አብራራቴ ትሪደንቲን ከየ ወርጀተን ኮልፊቱ ለኪ ራቹ ኮኛተምቴን ኛንቺስቴ ወርጀተን ይሞንቦስ ሌስ ጎጃን ካቤረኩ ራቹ ኮስሪት አብራራቴ ወርጀተን ኮልፊቱ ፎና አደጎ ኦሮሞን ታካሲ ትሪዳቲ ኬሳ ፎና አደጎ ታካሲ ነኒ ሲምቦን ሰበር ፎና አደጎ ገርማሙ ቶሎ ታካሲ ኩዱ
ani baay'ee akkas gad bu'uu akkas like akkasaanii hee saba tokko xiqqeessuu arrabsuu namni barbaanne malee ittan cabsa ture foonaa dhaqu. Kan sin as dasatire be proud of you Raju. Ayyazu foonaa dhaqu. Oromoon balama wayita dasatira Oromoon kuda saddeet intini dhangafaara dhangallee fi amaariffan danda'u Oromoon kuda saddeet asii boo'ee kun Oromoon kuda saddeet asii boo'ee kun amaariffan danda'u kanaaf hin gallee fi yeroo mucaaniyyuu waan nyaatamne itti kaameeraa kee tarage aha edaa kanaaf yani maaliif har'a hubatiin koo badeen jedha mudin itti qabadde bara dura akka galeen iska siddistamiraa jennaan iska siddisteni ara እኔ እኮ እስከ 6 ድረስ ካልመሰለኝም እንጂ ደኔ ፎናላ ኦሮሞ ቡቂሱ ብያ ኢሳራ እንጅል ቤፈኖ አረኑ ጋይራ ሜቀኛ